ጤና ይስጥልኝ። ኢየሱስ ክርስቶስ በኢትዮጵያ ከተሰኘው የጂም ራንኪን ሥራ የሆነውና በይኩኖ አምላክ ታምሩ የተተረጎመውን መጽሐፍ ወደ እናንተ ለማስደመጥ እንሞክራለን። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጉ ሳይዘነጋ። ኢየሱስ ክርስቶስ በኢትዮጵያ ምዕራፍ 1 በቅዱሱ ስፍራ። በተራራው አናት ላይ ጨለማ ከመስፈኑም በላይ ተራራው በመላ እንደ እቶን እሳት ያቃጥላል። ይህ የተቀደሰው የእግዚአብሔር ተራራ ሲና ተራራ ነው። ተራራው እጅግ የተቀደሰ ከመሆኑም የተነሳ ከእግዚአብሔር ፈቃድ ውጪ ማንም በስፍራው መቆም አይችልም። ከዕለታት በአንደኛው ቀን በጌታ የተመረጠው ሙሴ ስለሚገጥመው ነገር ምንም ሳያውቅ ከተራራው ደረሰ። በድንገት ወደዚህ አትቅረብ፣ አንተ የቆምክበት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ የሚል ትእዛዝ ደረሰው። እንዲህ ባለው አስደንጋጭ ሁኔታ ውስጥ የሙሴ አእምሮ በምን አይነት ማዕበል ሊናወጥ እንደሚችል መገመት ቀላል ነው። ከፊት ለፊቱ ድምፁን ወደ ሰማበት አቅጣጫ ሲጠጋ ከሚነደው ተራራ አናት ላይ ቁጥቋጦ ነበልባል ሲንቀለቀል ተመለከተ። ሆኖም ግን ያ ቁጥቋጦ ላዩን ነበልባል ይኖርበት እንጂ በእሳቱ እየነደደ አሊያም እየወደመ አልነበረም። ከዚያ በኋላ ነበር የፈጣሪ ድምፅ እስራኤላውያንን ከባርነት አርነት ሊያወጣ ስለመመረጡ ትእዛዝ ያስተላለፈው። ሙሴ ለዘመናት በግብፅ ባሪያ ሆነው የኖሩ እስራኤላውያንን ወደ ቃል ኪዳኗ ቅድስት ምድራቸው እንዲመራቸው ነበር የተመረጠው። ይህ ሰው ነው እንግዲህ ማርና ወተት ወደምታፈልቀው የአባታቸው ርስት ሊመራቸው በእግዚአብሔር የተመረጠው። የቆምክባት ስፍራ የተቀደሰች ናትና የሚለው ትእዛዝ ሙሴን ታላቅ ድንጋጤ ውስጥ ከመክተቱም በላይ ከኃያሉ እግዚአብሔር ዘንድ መቅረቡን እንዲገነዘብ አድርጎታል። ይህንን ትእዛዝ እንዲፈጽም ይመረጣል ብሎ ማንም ስላልገመተ በሙሴ ትከሻ ላይ ከባድ ኃላፊነት ነበር የወደቀው። በአንድ ወቅት የግብፁ ልዑል ተደርጎ ይታሰብ የነበረውና ለእስራኤላዊ እረኛ ወግኖ ግብፃዊውን በመግደሉ የተነሳ ተሸሽጎ ይኖር የነበረው ሙሴ ለዚህ ኃላፊነት በጌታ መመረጡ እግዚአብሔር እጅግ በተለየ ሁኔታ እንደሚሰራ ማሳያ ነበር። ከዕብራውያን ባሪያዎች የተወለደው ሙሴ እግዚአብሔር በጠረገለት ጎዳና ወደ ግብፅ ንጉሣውያን ቤተሰብ ከዚያም ሲና ተራራ አናት ላይ ወደሚገኘው የተቀደሰ ስፍራ ተጉዟል። ዛሬም ላይ ሆነንም ቢሆን ሁኔታውን ብናጤነው የቆምክበት ስፍራ የተቀደሰ ነው የሚለው ቃል እውነትነት በግልጽ ይስተዋላል። በእውነቱ ከሆነ በዚህ ጉዞ ሁሉ ይህ ሐረግ ፍርሃት በመላ አካላቴ ለቆብኛል። በዚህ የፍለጋ ጉዞ ላይ ከመሰማራቴ ብዙ ቀደም ብሎ በቤተ ክርስቲያናችን የሚቀርብ በቅዱስ ስፍራ የተሰኘ ድራማ አዘጋጅቼ ነበር። ድራማው ሙሴ በሲና ተራራ ከእግዚአብሔር ትእዛዝ ሲቀበል የነበረውን ሁኔታ ለማሳየት የታለመ ነበር። በወቅቱ የነበረውን ሁኔታ ለመገመት እጅግ ከባድ ነው። ይህ ሐረግ ለእኔ ለግሌ አስገራሚ እውነታ የሆነበትን ምክንያት በጉዞዬ ካጋጠሙኝ ነገሮች መረዳት ይቻላል። ይህ ሐረግ እግዚአብሔር በመንገዳችንና በሐሳባችን ሁሉ ከእኛ ጋር እንደሚነጋገር የሚገልጽ ቁልፍ ነው። በዚህ ጉዟችን ይህን እውነታ ለበርካታ ጊዜያት ልናገኘው ወደምንፈልገው የጉዟችን መዳረሻ እንድንደርስ ሲመራን በግልጽ ይስተዋላል። ታሪኩን ሙሴ ከቅዱስ ተራራው ከወረደበት ጊዜ ጀምሮ በመጽሐፍ ቅዱስ ላይ የሰፈረውን ገድል ስንከተል የሄለና ወይም ሲና ተራራ መገኛ በሲና ልሳነ ምድር ጀበል ሙሳ ሲሆን የእግዚአብሔር ቅዱስ ተራራ በምንም መልኩ በመጽሐፍ ቅዱስ ውስጥ ከተገለጸው ጋር አይገናኝም። በዚህ ተራራ ግርጌ የቅድስት ካትሪን ገዳም ይገኛል።
በዚህ ገዳም ተራራውን ለመጎብኘት የሚመጡ ቱሪስቶችን የሚጠብቁ በርካታ ታሪካዊ ቁሶች አሉ። ከዓመታት ቀደም ብሎ የእህቴ ባል ወደ ተራራው ጉዞ ካደረገ በኋላ በእርግጥም ተራራው ቅዱስ ስፍራ ነው ሲል አመነ። ቱሪስቶችና አማንያን የምርም ይህ ስፍራ ቅዱስ እየመሰላቸውና በውሸት መንፈስ ተሞልተው በዚህ እምነት ቆይተዋል። የሮማ ንጉሠ ነገሥት ኮንስታንታይን እናት የሆነችው ሄለን ነች ይህንን ስፍራ የሲና ተራራ ነው ስትል የሰየመችው። ሄለና ወይም እሌኒ ወታደሮቿን በማዝመት በጥንት መጻሕፍት ላይ የሰፈሩ ቦታዎችን ለማግኘት ታስስ ጀመር። ነገር ግን እሷ አገኘኋቸው እያለች የምትሰይማቸው ስፍራዎች በእርግጥ በመጽሐፍ ቅዱስ ላይ የሰፈሩት ቅዱስ ስፍራዎች ስለመሆናቸው በቂ ማስረጃ የለም። የመጽሐፍ ቅዱስ ተመራማሪዎችም ቢሆኑ በእርግጠኝነት ይህ ሲና ተራራ ስለመሆኑ ሙሉ በሙሉ አይስማሙ። ለዚህም ነው በመጽሐፍ ቅዱስ ውስጥ ተስለው በሚገኙ ካርታዎች ላይ ከሲና ተራራ አጠገብ የጥያቄ ምልክት የሚገኘው። ይህ እውነት ትክክለኛ የመጽሐፍ ቅዱስ ታሪኮችን ውክልና እንድንመረምር ግድ ይለናል። የሲና ተራራ ይሆናል ተብሎ ብዙዎች የሚስማሙበትና በመጽሐፍ ቅዱስ ተመራማሪው ቦብ ኮርኑክ የተገለጸው ስፍራ በሳዑዲ አረቢያ የሚገኘው ነው። ልክ ሐዋርያው ጳውሎስ ወደ ገላትያ ሰዎች በላከው መልእክት ይህችም አገር በአረብ ምድር ያለችው ደብረ ሲና ናት እንዳለው ማለት ነው። በሚገርም ሁኔታ እስራኤላውያን በቀይ ባህር ላይ የተሻገሩበት የተፈጥሮ ድልድይ መራራ ውሃ ወደሚፈልቅበት ማራ፣ ከዚያም 12 የውሃ ምንጮችና 70 የዘንባባ ዛፎች ወደ ነበረበት አሊያም ወደ ተራራው ዳባል አላዝ ያደረጉት ጉዞ በራሱ ማስረጃ ነው። ነገር ግን ወደዚህ ጥብቅ ወታደራዊ ቁጥጥር ወደሚደረግበት የአርኪኦሎጂ ስፍራ መዝለቅ በሀገሪቱ ሕግ መሠረት እንደሚያስቀጣ የሚገልጹ ምልክቶች ይታያሉ። ኮርኒዮክና ጓደኛው ሊዊሊያምስ የጥንት ግብፃውያን አማልክት ሃቶር እና ኤፖስ የተቀረጹበትን የመሠዊያ ድንጋይ አግኝተዋል። በዘጸአት ምዕራፍ 32 ላይ እንደሰፈረው ሙሴ በምድረ በዳ የሚመራቸው እስራኤላውያን ወደ አሮን ተሰባስበው በመሄድ በፊታቸው የሚሄዱ አማልክትን እንዲሰራላቸው ጠይቀውት በጥጃ ምስል እንደቀረጸላቸው የሚገልጽ ሲሆን በነሌሪ የተገኙትም የጥጃ ምስል ያላቸው የድንጋይ አማልክት ናቸው። ቦብና ሌሪ በስፍራው እስካሁን ያለውን ገደብም ከመጽሐፍ ቅዱስ ጋር በማነጻጸር በዘጸአት ምዕራፍ 12 ቁጥር 12 ላይ ወሰንም ለሕዝቡ በዙሪያው አድርግላቸው፣ ወደ ተራራው እንዳትወጡ ጫፉንም እንዳትነኩ ተጠንቀቁ፣ ተራራውንም የነካ ፈጽሞ ይሞታል በሚል የሰፈረውን በማሳመኛነት ያቀርባሉ። ሁለቱ አሳሾች በኦሪት ዘጸአት ምዕራፍ 24 ቁጥር 4 እሱም የእግዚአብሔርን ቃሎች ጻፈ፣ ማለዳም ተነሳ፣ ከተራራውም በታች መሠዊያን 12ቱም ሐውልቶች ለ12ቱ የእስራኤል ነገዶች ሠራ ተብሎ እንደተጻፈው 12 አምዶችን አግኝተዋል። በመጽሐፉም ላይ እንደሰፈረው ኤልያስ በተጠለለበት የሲና ተራራ የፊት ገጽ ዋሻ ይገኛል። ኤልያስም ያን በሰማ ጊዜ ፊቱን በመጎናጸፊያ ሸፈነ፣ ወጥቶም በዋሻው ደጃፍ ቆመ እንዲል መጽሐፉ። ከዚህ ሁሉ ግን በጣም የሚያስደንቀው በዚህ ተራራ ላይ ብቻ የሚገኘው ጥቁር የከሰል አለት ነው። ይህ ከተለመደው ለየት ያለ ጥቁር አለት ሲፈረካከስ ውስጡ ልክ አካባቢውን እንደሸፈነው አለት ሁሉ ዝገታማ ቀለም ነው። ይህ የድንጋዩ መጥቆር በኦሪት ዘጸአት ምዕራፍ 19 ቁጥር 16 እስከ 18 ለሰፈረው ማብራሪያ ይሆናል። እንዲህም ሆነ፣ በሦስተኛው ቀን በማለዳ ጊዜ ነጎድጓድና መብረቅ፣ ከባድም ደመና፣ እጅግም የበረታ ቀንደ መለከት ድምፅ በተራራው ላይ ሆነ። በሰፈሩም የነበሩት
ሕዝብ ሁሉ ተንቀጠቀጡ። ሙሴም ሕዝቡን ከእግዚአብሔር ጋር ለማገናኘት ከሰፈር አወጣቸው። ከተራራውም ግርጌ ቆሙ። እግዚአብሔርም በእሳት ስለወረደ የሲና ተራራ ሁሉ ይጨስ ነበር፣ ተራራውም ሁሉ እጅግ ይናወጥ ነበር። ከዚህ በተጨማሪ ጂም እና ፔኒ ካልድዌል በዚያ አቅራቢያ ሙሴ ውሃ ያፈለቀበትን አለት ማግኘታቸው ጉዳዩን የበለጠ አሳማኝ ያደርገዋል። የካልድዌል ቤተሰብ ለዚህ ግኝታቸው በማስረጃነት ያቀረቡት ከአለቱ ስር ያለውን የውሃ ፍሰት ምልክት አሻራ ሲሆን ይህም የኮርኒዮክና ዊሊያምስን የሲና ተራራ ግኝት ይበልጥ የሚያጠናክር ነው። ይህንንም አስመልክቶ በኦሪት ዘኍልቍ ምዕራፍ 20 ቁጥር 7 እስከ 11 እንዲህ ይላል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። በትርህን ውሰድ፣ አንተና ወንድምህ አሮን ማኅበሩን ሰብስቡ፣ ድንጋዩም ውሃን እንዲሰጥ እነርሱ ሲያዩ ተናገሩት። ከድንጋዩ ውሃ ታወጣላቸዋለህ። እንዲሁ ማኅበሩንም ከብቶቻቸውንም ታጠጣላቸዋለህ። ሙሴ እንደታዘዘ በትሩን ከእግዚአብሔር ፊት ወሰደ። ሙሴና አሮንም ጉባኤውን በድንጋዩ ፊት ሰብስበው እናንተ ዓመፀኞች እንግዲህ ስሙ፣ በውኑ ከዚህ ድንጋይ ውሃ እናወጣላችኋለን አሏቸው። ሙሴም እጁን ዘርግቶ 2 ጊዜ መታው፣ ብዙም ውሃ ወጣ፣ ማኅበሩም ከብቶቻቸውም ጠጡ። በዚህ ግኝት ከአፈ ታሪክ ይልቅ በይበልጥ በማስረጃ ላይ ብናተኩር ይበጃል። በእርግጥም ሙሴ ከእግዚአብሔር ጋር ለመገናኘትና ለሕዝቡ 10ቱ ትእዛዛትን ይዞ ለመመለስ ወደ ተቀደሰው ስፍራ ወጥቷል። በዚህ ስፍራ ነበር እግዚአብሔር ሙሴና ወንድሙ አሮን ከግራር እንጨት ሳጥን እንዲያበጁና በወርቅ እንዲለብጡት ከዚያም 10ቱን ትእዛዛት በዚያ እንዲያስቀምጡ ያዘዛቸው። በሳጥኑ ላይም የምትገለባበጠውን ሰይፍ የያዘ መልአከ ኪሩቤል በጠባቂነት አኖረው። ኪሩቤል የተቀመጡት የእግዚአብሔር የምሕረት ዙፋን ተብሎ የሚጠራው ማዕከላዊውን ስፍራ እየተመለከቱ ሲሆን ይህ ቦታ እግዚአብሔር በምድር ሲገለጥ ቅዱስ ዙፋኑ ይሆናል ተብሎ ይታመናል። እግዚአብሔር ለሙሴ የሰጠው ጽላት እጅግ ምስጢራዊና ተአምራዊ፣ ኃይሉም ከሰው ልጆች አእምሮ በላይ የሆነ ነው። ከኢያሪኮ ቅጥሮች መፈራረስ እስከ ዮርዳኖስ ወንዝ መጥለቅለቅ ከእርሱ የተነሳ መሆኑ የሚታመነው ጽላተ ሙሴ አሁንም ድረስ ይፈራል። ድንቅ ተአምራቶችንም እንደሚያደርግ ይታመናል። ይህን ጽላት መንካት ለሞትም ይዳርጋል። ምክንያቱም ከቅድስናውና በእግዚአብሔርና ኃጢአት መካከል ካለው ልዩነት የተነሳ። ዛሬም ቢሆን የሙሴ ጽላት አምሳሎች በአማንያን ዘንድ እጅግ ክብር ያለውና የተቀደሰ ዕቃ ነው። ለምሳሌ በኢትዮጵያ በየትኛውም ቤተ ክርስቲያን አምሳለ ጽላተ ሙሴ ወይም ታቦት ይገኛል። በማናቸውም ምክንያት ታቦቱ ከቤተ ክርስቲያኑ ከወጣና ወደ ሌላ ቦታ ከተወሰደ ቤተ ክርስቲያኑ ቅድስናውን ያጣል። በጥንት ዘመን በመሠዊያ ዕለት ታላቁ ካህን ወደ መሠዊያው ከመግባቱ በፊት ወደ ጽላት በመሄድ ራሱን ያዘጋጅ ነበር። ካህኑ በመጀመሪያ ራሱን ከኃጢአት ካነጻ በኋላ የሕዝቡ ኃጢአት እንዲሰረይ ይጸለያል። ይህ ቅዱሳን ቅዱስ ወደ ሆነው አምላክ እግዚአብሔር ዘንድ ከመቅረብ በፊት የሚከናወን መንፈሳዊ ራስን ማጽዳት ነው። ይህ መንፈሳዊ ሁነት በሶሎሞን መቅደሶች ውስጥ ይፈጸም የነበረ ሲሆን ኢየሱስ ወንጌልን በሚሰብክበት ዘመንም ተግባራዊ ይደረግ ነበር። ከፍተኛው ካህን አካላቱን በመታጠብ ማጽዳትና የክርስቶስን ክብር በሚገልጽ መልኩ 7 ቀዲሰ ጨርቆችን ይለብሳል። ልብሶቹም ረጅም ኮትና ጠባብ ሱሪን ያካትታሉ። ለክርስቶስ ቅድስናና ልዕልና ሲል የሚሸከመውን መከራ በሚያመላክት መልኩ በአግባቡ ልብሶቹን ካጠለቀ በኋላ ካህኑ የመሥዋዕቱን ደም ይዞ ወደ ጽላቱ ይገባል።
በመጀመሪያው ክፍልም በዕጣን ማጨሻውና በሻማ መቅረዙ አቅራቢያ ይቆማል። ወደ ተቀደሰው ስፍራም ከመግባቱ በፊት ራሱን ያነጻል። ወደ ቅዱስ ስፍራው ከዘለቀ በኋላ ካህኑ ስለ ራሱም ሆነ ስለ ሕዝቡ ኃጢአት እየተናዘዘ ይጸልያል። ከዚያም የያዘውን የመሥዋዕት ደም በእግዚአብሔር የክብር ዙፋን ላይ እና ወለሉ ላይ ይረጨዋል። ከኤደን ገነት ጀምሮ የእግዚአብሔር ፍላጎት ከኛ ጋር መሆን ነው። ነገር ግን ኃጢአታችን ከኛ ዘንድ አርቆታል። ለዚህም ነው የጌታን መምጫ በመጠበቅ የዚች ትንሽ ቦታ እንኳን ጽዳት ላይ ልዩ ትኩረት የሚደረገው። በማናቸው ምክንያት እግዚአብሔር የካህኑን ምሕረት ልመና ካልተቀበለ በጽላቱ አማካኝነት የእግዚአብሔር መቅሰፍት በካህኑ ላይ ያርፍበታል። እንዲህም በሆነ ጊዜ ከመቅደሱ ሆኖ የደውል ድምፅ ሳያሰማ ስለሚቀር እላዩ ላይ በታሰረው ገመድ ሕዝቡ ከውጭ ሆኖ እየጎተተ ያወጣዋል። ነገር ግን ሁሉም በታሰበው መልኩ ከተከናወነ እግዚአብሔር ሕዝቡን ይቅር ብሎ ይባርካል። በመጨረሻም አምልኮ ሲጀመር እግዚአብሔር ሕዝቡ ለሚመጣው እንዲዘጋጅ ያዛል። ሙሴና የእስራኤል ሕዝቦች ወደ ቅድስቲቱ ምድር ሲጓዙ ጽላቱ በክብር ድንኳን ውስጥ ይቀመጥ ነበር። በመጨረሻ ሰለሞን ጽላተ ሙሴ በቋሚነት የሚቀመጥበትን ቤተ መቅደስ በኢየሩሳሌም አስገነባ። ነገር ግን ኃጢአት፣ ለሕግ አለመገዛትና የሰው ልጅ አፍራሽነት ይህንን ዕቅድ አኮላሸው። ጽላቱ በሚቀመጥበት ስፍራ እግዚአብሔር ከፈቀደው ቅዱስ ነገር ውጪ ቢገኝ ቤቱም ይረክሳል፣ የእግዚአብሔር መንፈስም በዚያ አይኖርም። ሌዋውያን በጽላቱ ላይ እጅግ በጣም ጠንቃቆችና የቅዱሱ ዕቃ ጠባቂ ሆነው ለመሾም እጅግ ታትረዋል። በሲና ተራራ ቅዱስ ስፍራ ላይ እግዚአብሔር ሙሴ ጫማውን ሊያወልቅ ግድ እንደሚል ነግሮታል። በኃጢአት በተሞላችው በዚች ምድር ላይ የሙሴ ጽላት ከተቀመጠበት መቅደስ ውጪ የእግዚአብሔር መንፈስ ያረፈበት ስፍራ አይኖርም። ጽላቱና የእግዚአብሔር ዙፋን የሆነው የስርየት መክደኛ መስፈሪያ የሌለው ታላቅ ኃይል የታመቁ ናቸው። ከዚህ በመነሳት የጽላቱ ታሪክ ገና አላበቃም። በመሠዊያ ዕለት መሥዋዕት ማቅረብ፣ በስርየት መክደኛ ላይ የእግዚአብሔር መንፈስ መስፈር ኢየሱስ ክርስቶስ ወደዚች ምድር እስከመጣበት አዲስ ኪዳን ድረስ ቀጥሏል። የመሥዋዕትነት ሥነ ሥርዓት ለዘመናት የግድ ነበር። ከዚያም እንደምናውቀው ኢየሱስ ክርስቶስ ሕግም ጽላትም ሆነ። እውነተኛው ቅዱስ ስፍራ ለዘመናት መለኮታዊ ስፍራ ይዞ ቆይቷል። አዳምንና ሔዋንን ካኖረበት የኤደን ገነት እስከ ለሙሴ ከተገለጠበት የሲና ተራራ ያለማቋረጥ ከኛ ጋር ነበር። ለዚያ ነው በቅዱሱ ስፍራ የሚሉት ቃላት በዕለት ተዕለት ሕይወታችን በአባትና ልጅ መካከል ስለተደረገው ግንኙነት በትክክል ለማወቅ በምናደርገው የፍለጋ ሕይወት ጉልህ ስፍራ የሚጫወተው። ኢየሱስ ክርስቶስ በኢትዮጵያ ምዕራፍ 2 ይቀጥላል።